አይ እኔ ያሳሰበኝ ማለት ነው አሁን በቃ አንድ ላይ ዋልን ምናምን አንድ ላይ እንተናለን ምናምን ተናናቅም ማለት አሬ ያሰረ ሙዳሬ ምን መልሶ በለው አያገባኝም በፊት እኮ ነው አንተ ነገር አይደል ከዛሬ 1500 ብር ከተበደርክ ነገ ስልኩን አሸጥብኝ አረና ሰላም ዩቲዩብ ዛሬ ደግሞ ባንግና ባበደ ቪዲዮ ተመልሰን መተናል ዛሬው ደግሞ ለየት የሚያደርገው ፍራንክ ነው እንደሌላው ጊዜ vlog አይደለም ዛሬው ደግሞ ጀለስን ከቴሌ ብር ላይ ብር 1500 ብር ተበድር ያለው ብዬ የሚሊዮን ሪአክሽን አብረን እንመለከታለን ያው እንደጠፋው ቃለው አካውንቲም ገና ጀማሪ ስለሆንኩ ሰብስክራይብ ማድረግ እንዳትረሱ ይደውሉ ምልክት እያጠፋችሁ ይመቻችሁ ወደ ቪዲዮ ሶ እንደምታዩት እሱ አልመጣም ስልኩን ሰጥቶኝ ያዘው ብሎ እሱ ምሳሌ በላን የገባው ግን የሚያብድ ነው የሚመስለኝ 1500 ብር እኮ አሁን በይሳት የለኝም ብር እያለን የተበደርኩበት እስቲ ሲመጣ አብረን የምናየውና እስቲ ጀለስ አምድራ ዛሬ ጓትላለች እስቲ ዛሬ ምን ያየና ያው ጋይስ እየመጣ ነው እስቲ ምን እንደሚልና ያለን ጓንዲል ይችላል አይላ ቢስኑ ወየኩ ቻርጀር ሰክቻለሁ ቤት ቻርጅ ሰክቻለሁ ማቴ ልቆስ ነው የልቲ ስደት አረ ትደበራለህ አሁን የሆነ በጠሮብኝ 500 ብር ተበድሬበታል 500 ተበድሬበታል ቴሌ አራ ሰክሳራና አንተ ስልኩን አምጣው ባክ ልሄድ ነው የምሬ ነው ልብስ ልቀያየር ነው ቤት ቻርጀር ይሙላል እኮ ብዬ ሰክቻለሁ ቻርጀር ሰክቻለሁ ቤት ግን 500 ተበድሬበታል አረ በእናትህ አንተ እንደነቀል ተቀል በዚህ ሰዓት ና አረ ስልኩን አምጣውና ልቆስቁስ ሊድ አረ በእናትህ እኔ ተበድሬበታለሁ ጀለስ ጠይቁኝ ባለፈው 500 ተበድሬ ምናምን እንዴ ማጫ ምናምን ልገዛ ነበር እሱ ጎልደን ገዘውበት አረ ከመለሳለሁ ጉዳት ይዘብኝና ስልክስቴ ነው ሊድ አረ አይደለም እኮ አንተ በስነ ስርዓት እንትን ብላ እንዴላ አሁን ስልኩን ሰጣለሁ ያረገ ነው እስከዛ ድረስ ልንገር ብዬ ነው ጓ እንዳትል ብዬ ምንድነው ጓ እኮ አሁን እሺ ብድር እንደ ብድር አስቢውና አይሻልም አንተ ይበረ ነው አው ወላሂ በል ማርያምን ነው አው እናት ተበድር ያለው ምን እሺ ነው አሪያ ፊት አቀልድ በእናት እኮ ተበድር ያለው እያልኩ አይደል እንዴ አንተ በቃ በድነ ብድር አታስቡም እንዴ አንተ ታዲያ ሽኬት አንጥቼ ነው የምከፍለው አንተ የምርህ ነው ግን አው ባለፈው እንደው የሆነ ጫማ ሳይቻል ነበር 3000 ብር ብሎኝ እንደው 500 ወልጫው እና ለሱ መግዣ ከኔ ነው የምትበደረው እና አጋጣሚ ሲያጣ ያው ባንቺ እንትን መጀመሪያ እኮ እንደ እኔ ሌላ ነገር ፈልጌው ቢሆንስ እንደዛ የተቀመጠ ደግሞ መቼ እንደከፈልኩኝ እኮ ታውቃለህ አይደል አረሱማ ልክ ነህ ግን ያው ብር ሲጠርብኛል እንደ ብድር እንትን ትኛለሽ ብዬ ነው እንጂ ለሌላ ነገር አስቤ አይደለም አንተ ያፊት እየቀለድክ ነው አረ ምንም እየቀለድኩ አይደለም እሺ ታንተ ነው እኔ አልከፍላ አንተ ትከፍላታለሽ ችግር የለውም እሱ እንዳያሳስበው መጀመሪያ ግን ለምን ድረው ማጠይቀው በየጠይቅ ለምን ብር አለህ ወይ ምናምን ብላ አጠይቀኝም አንዴ እንደሌለ ስለማቅ እኮ ነው የለኝም ባለፈው መጀመሪያ መጠየቅ ነበረብህ ከመበደረ በፊት እኮ ሻው እንደ ብድር አስበውና በቃ እንደ ብድር አልከኝ ለምን ሻው የቆለት ምን የምታረም ኧረ አንተ ምን ሆነ ነው በቃ እኔ መልሳለሁ ምናምን አልኩ አንዴ ኧረ ያፊት ግን አንተ አይበለጥም በቃ መልሳለሁ ሌላ ጊዜ አሁን ሻምስ ጫማውን ሄደን እናመጣለን ጫማ ራስ ኧረ በዛባት ኧረ በቃ ሌላ ጊዜ ይሰጣል ብሩን ይላክ ደውልህ ላክበል እኮ ከሌላ ሰው አይበደርም እንዴ አንተ ምንድነው ከሌላ ሰው አይበደርም አንተ ነህ እንጂ ደግሞ ጥፋተኛ ምንድነው የምትበደርብኝ እኮ ሌላ ጊዜ ይሰጣሉ ኢሊያስ ምንድነው ጓ መትለው አሁን ሌላ ጊዜ በቃ ሰጣለሁ አልኩ አይደል እንዴ በቃ ሌላ ጊዜ ሰጥሻለሁ አሁን በቃ እንትንም በለው ተጨናነቀ እኔ ሌላ ጊዜ ሰጣለሁ ምን እሺ ነው የምትጨናነቀው አይ እኔ ያሳሰበኝ ማለት ነው አሁን በቃ አንድ ላይ ዋልን ምናምን አንድ ላይ እንተናለን ምናምን ተናናቅም ማለት ነው
አሬ ምን መናናቅ ነው? እንደ ጅል ሰና እኮ አስቤ ነው እንጂ ሌላ ነገር አይደለም። ለምን መጀመሪያ አትጠይቅም? እኮ ነው በቃ መጀመሪያ ለምን አትጠይቀኝም? ልበደር ነው ምናምን ከቴሌ ብር ኤላ ምናምን አትለኝም ነበር እኮ እንደሌለ ስላወኩ እኮ ነው እንጂ እኔ ሌላ ነገር ነገር መጀመሪያ ለምን ኤላ ልበደርበት ነው እንዲ ምናምን ነገር ብትለኝ እኮ በቃ ወይ ሌላ ነገር እኮ መፈጠር ምናምን ነበር አይደል እኮ አላ አይደለ። እኔ ደግሞ በሌላ ነገር አላሰብኩትም። አንቺ በሌላ ነገር አስበሽ ይሆናል። አይ ሲጀመር ማለት ነው አንድ ላይ በጣም ዋለን መሰለኝ እየተናናቀን ነው። አይ ኧረ አትይ መናናቅ ነው መናናቅ አይደለም። ኧረ ምን መናናቅ አይደለም። አንተ ሌላ ነገር አታስብ። ኧረ አሁን እየቀለድክ ነው። ያው ወጅልስና ሙድ ነው። አሁን ጫማው ነው ይዘን ጀመር ኧረ ምን ሙድ ነው በእናትህ? እኔ ጠሮብኛል ለራሴ ሙድ ነው ሙድ ይላል እኮ እና ከኔ ተበድረህ አንተ አይደብርህም እኮ? ሌላ ጊዜ ይሰጣል። አንተ ምን ተከብረው ባለፈው እንዴ ቆይቼ እንደከፈልኩት አይተሃል እኮ እኔ አሁን ሌላ ጊዜ እሰጣለሁ አልኩ እኮ። በቃ እንደ ብድር አስበውና ሌላ ጊዜ እሰጣለሁ። ደግሞ ስንት ነገር እንደማደርግ ደግሞ ታውቃለህ። ካሁን በኋላ ራሱ መንቀሳቀሻ ምናምን ወይኔ አፊት። አረ በእናትህ ጓት በላውን። እሺ ሌላ ጊዜ እሰጣለሁ አልኩ። አንዴ በዚህ 3 ቀን ምናምን እሰጣለሁ። ወይ ከማዘር ምናምን ተቀብዬ እሰጣለሁ። ሰላም ነው አሁን ሰው አለ አልመታህም? ሰው አለ። አረ ምንድነው የምመታው? በእናትህ አትደበር አትላት ደበራል። አሁን በቃ ሌላ ጊዜ እሰጣለሁ አልኩ አይደል? እንዴ ሌላ ነገር አሁን ምናምን አባባል አሁን እሺ ሄደን ወይ ጫማውን እንቀበል ወይ ደውልለት ብሩን ይላክ እኮ። አሁን ብሩን ከፍዬዋለሁ። ጫማውን እየመጣ ነው ዴሊቨር አስደርጌዋለሁ። በቃ ይቅር በለው ትቼዋለሁ ምናምን ነገር በለው ትቼዋለሁ በለው ብሩን ምን ጫማውን እየመጣ ነው ሄደን እንቀበለው ካልኩ ለዛ መልሰው በለው። ኧረ ያሰረ ሙዳት ያዝበና መልሰው በለው። አያገባኝም በፊት እኮ ነው እሰጥሃለሁ አልኩ አይደል እንዴ? እኔ ተበድረህ እንትን ምናምን ስላይደብረ እኮ ነው እሰጥሃለሁ በቃ እባክህ አንተ። ኧረ አንተ ምን እሺ ነው የምትሳደበው? እኔ እኮ እሰጥሃለሁ በሌላ ነገር አታስብ አንተ። ኧረ እኔ አልሰማህም እባክህ። አሁን ደውልለት ነው ይልቁንስ ብሩን ላክ በለው። ሌላ ነገር እንዲፈጠር ምናምን እኔ አልፈልግም። ገብቶሃል? ኧረ ሌላ ነገር አታርገው አንተ። ምን ሆነህ ነው? እኔ እሰጥሃለሁ ሌላ ነገር አይደለም። ዛሬ 1500 ብር ከተበደርክ ነገ ስልኩን አሸጥብኝ። አሬ ላስ እንደዚህ ተገማምተን እኔ እኮ 5 አንተ ምን ማለት አይደለም። ሌላ ጊዜ የምሰጠው እኮ ነው። መጀመሪያ ለምን አትጠይቅም አንተ? ችግር አረ ኢሊያስ ምን ሆነ ነው እንትን የምትለው ሸሽተው እኮ አሁን አለ አይደለ? በቃ እኔ ሌላ ጊዜ እሰጥሃለሁ ነው የምልህ። በቃ ሌላ ጊዜ ስለምሰጥም ታካብደዋለህ። ነገርኩህ አይደል? በቃ ብድሩን መክፈል አለብን። ደውልለት ብሩን ላክ በለው አሁን ነው። እኔ ደግሞ ተበድሬ እንዳልሰጥህ እኮ ብድር ስላለበት ነው እኮ። አይ እኔ ያገባኝም ያንተ ማለት ነው። ደውልለትና ልከለታላ እኮ በቃ ደውልለት ብሩን በለው ወይ እንትን የምትል ከሆነ እኔ ደውልለትና እኔ ላናግረው አምጣው። ልጁ ጋር ብር ሰጥቼዋለሁ ተከፍሏል እኮ በቃ ጫማው እየመጣ ነው መመለስ አይቻልም እኮ በቃ እሱ ጋር ደግሞ መልሰው በለው ወይ በቃ ጫማው እዚህ ሲመጣ ደግመን እንሸጠዋለን። እንደዛ ካልሆነማ አይሆንም። አንተ ያማል ጭንቅላት አይሰራም። አንተ ያበደ ለሁለታችን የሚሆን ጫማ እኮ ነው። ምን ታካብዳለህ? እኔ ብቻ እኮ ባካ አንድ ሁለት ምናምን ነገር ሳብሳብ በእናትህ ደውልለት ትቼዋለሁ ምናምን ነገር በለው አንተ። እኔ እንደነቀልድ ምናምን አይመችኝም እኮ ኢሊያስ። ምን ሆነ ነው እንደዚህ አይነት ጭንቀት? ካሁን በኋላ አልበደርም ከቴሌ ብር ብያለሁ። ከቴሌ ብር አልበደርም። ይኸውልህ ኧረ አንተ ሰውዬ ምን ሆነ ነው በእናትህ? እኔ እሰጥሃለሁ አልኩህ አንዴ በቃ 3 ቀን። ምን እሺ ነው የምትጋተተኝ? በቃ እሰጥሃለሁ አልኩህ። አሁን ስልክ ልስጥ ነው ወይ? ግባና ተረጋጋና እንትን ብለህ እንዴ አሁን ዝም ብለህ እንትን አለበት ጉገም ነው። አረና ሶ ጋይስ እሱ ደብሮታል በጣም ምንም ሊሰማኝ አልቻለም። ወደዛ ሄዷል። በቀጣይ ቪዲዮ ባበደ ቪዲዮ እስክንገናኝ ድረስ ቻው እንዳልላችሁ ሰብስክራይብ እያደረጋችሁ ቻው።